የ8 ቢሊዮን ብር ፕሮጀክት ይፋ ባደረጉበት ምሽት በአንድ ዘፈን ሲያለቅሱ አመሹ። ከታዲያስ አዲስ You live. I'm free again. የምታደምጡት ታዲያስ አዲስ ነው። የ8 ቢሊዮን ብር ፕሮጀክት ይፋ ባደረጉ ምሽት በአንድ ዘፈን ሲያለቅሱ አመሹ ሼክ መሐመድ እየተባለ ነው ያለው። ምንድነው እሱ? እንግዲህ ያዩ የነበሩ ለኛ ሹካሉን እናመኛ ትዝ ካለ ባሳለፍነው ሳምንት በጣም በስራው በመደሰታቸው ለድምጻዊያኖች የገንዘብ ሽልማት እንዳበረከቱሉ ስናወራ ነበር። ይህ እንግዲህ ትላንትና የመገናኛ ብዙሃን የተቀባበሉት የ8 ቢሊዮን ብር ፕሮጀክት አለ። ይሄንን ስትመለከት እንግዲህ የሼህ መሐመድ ሁሴን አላሙዲን በርከት ያለው ምናልባት በጣም በዛ ያለው ሀብት ያለው ውጭ በተለይ ስዊድን በተለያዩ ሀገራት የተለያዩ ኢንቨስትመንት አላቸውና ብዙ በቅርበት የሚያውቋቸው ሰዎች እንግዲህ አገራቸውን የመውደድ ወይም ደግሞ ለሀገራቸው ቅድሚያ የመስጠት በሀገራቸው ላይ ያለ መደራደር በዚህ ነው የሚታወቁት ሼሁና ሀብታቸውን ወደ ሀገራችን እያመጡ ነው፣ ሀገራቸው ላይ ኢንቨስት እያደረጉ ነው እያሏቸው ነው። ለዛም እንግዲህ ማሳያው ይሄ 8 ቢሊዮን ነው። በዚህ በ8 ቢሊዮኑ ፕሮጀክታቸው ላይ በተለይ 4.2 ቢሊዮን ብሩን የሚወስደው ቤኒሻንጉል ክልል ቡለን ወረዳ ላይ የሚገኘው የማዕድን ወርቅ ዋንኛውና ቀዳሚው እንደሚሆን ነው እንግዲህ የተወራም እየተዘገበ የሚገኘው። የ15 ዓመት እቅድ አዲስ የቀጣይ 20 ዓመታት የማዕድንና አግሮ ኢንዱስትሪ ፕሮሰሲንግ ላይ ትልልቅ ዘርፎችን ነው ጥናቶች የተጠናቀቁት። በተለይ የግንባታና የማስፋፊያ ስራዎችም በቅርቡ እንደሚጀመሩም ጭምር ነው ይፋ እየተደረገ የሚገኘውና ከዛ በተጨማሪ ትልቁ ነገር ኤርፎራ የወተትና የስጋ ልማት ፕሮጀክት ደግሞ እንግዲህ እስከ 65 ሚሊዮን እንቁላል 6 ሚሊዮን ኪሎግራም የዶሮ ስጋ ወተትና የወተት ውጤቶች ከብት ማድለብ እነዚህ ደግሞ በቀጣይ ይሰራሉ ተብለው የታሰቡ ትልልቅ ፕሮጀክቶች ናቸው። በተለይ ረጅም ጊዜ ሲወራ ሲነገር የከረመና መኖ የእንስሳት የከብቶች መኖ ያው ሀገራችን ላይ ያለውን እጥረት ታስተውሳለህ። ከድርቅ ጋር ሲገናኝ ብዙ ጊዜ ይሄ ነገር ይነሳል ተደጋጋሚና አልፋ የተባለ የተክል አለና ያንን ዝርያ ወደ ሀገር ውስጥ በማስመጣት ደግሞ የ1.3 ቢሊዮን ብር ፕሮጀክት ነው። ይሄ ፕሮጀክት በመላው አገሪቱ በመላው ኢትዮጵያ የመኖውን ችግር ከመቅረፍ ተጨማሪ ደግሞ በመካከለኛው ምስራቅ ደግሞ በመላክ ልክ እንደ ወርቅና እንደ ቡና ደግሞ መኖ ራሱ ዶላር እንዲያመጣ የውጭ ምንዛሪ እንዲያመጣ መታቀዱን ጭምር ነው እንግዲህ በስፋት እየተነሱ የሚገኙት። ከዚህ በተጨማሪ ምናልባት እንግዲህ ሸራተን አዲስ ራሱ በማስፋፊያ ስራው ይበልጥ ወደ ጎን ተለጥጦ ትልቅ ሸራተን እንዲሆን በዙሪያው ያሉት የተለያዩ ያልተነሱ አካላት እንዲነሱ ጥሪ ይቀርባል። ሆቴል ካነሳ ደግሞ የሰቨን ስታሩ አፍሪካ ህብረት ጋር ያለው ትልቁም ህንጻ አለ። እንግዲህ የሁሉ ኢንቨስትመንት በአጠቃላይ ሀብታቸው ወደ ሀገር ውስጥ እየመጣ ነው። ሼህ መሐመድ ሁሴን አላሙዲን ትላንት ምሽት ግን አንድ ድምጻዊን አቅፈው ሲያስለቅሳቸው ያመሸው ዘፈን የትኛው ይሆን? እባክህ ንገረን፣ እኛም ጎክተናል። ምናልባት በጣም ከመደሰታቸው የተነሳ ለድምጻዊው የ2 ሚሊዮን ብር ሽልማት ማበርከቷል። እንደዚህ ልብ የሚነካ ያንጀት ወይም ደግሞ የውስጥ ስሜትህን የሚያወጣ ዘፈን እባካችሁ ሁሌም ስሩ የሚል መልእክት ሁሉ ነግረውታል ለድምጻዊውና ይህ እንግዲህ እሳቸውን ሲያስለቅስ ያመሸው ዘፈን የማዲንጎ አፈወርቅ አገሬ ነው። በተለይ ከአገር ጋር በተገናኘ እንደሚሆን ገምቼ ነው። ምክንያቱም ሼክ መሐመድ የሆነ ወሬ ካወሩ በኋላ ቀጣይ ወሬያቸው የሀገር ወሬ እንደሆነ ብዙ ጊዜ ሲነገር እንሰማለንና በአንድ ወቅት እንደውም ሸራተን ላይ በተደረገ ጋዜጣዊ መግለጫ ላይ እኔ ከኢትዮጵያ ከሚደረጉ ኢንቨስትመንቶች ላይ ምንም ሳንቲም ወስጄ አላውቅም የሚል ነገርም ሲናገሩ እንሰማለንና ከሀገራቸው ካላችሁ ትልቅ ፍቅር አንፃር የሀገር ዘፈን ሊሆን እንደሚችል መገመት ይችል ነበር። እንግዲህ በአንድ ወቅትም አበበ ባልቻን ቃለ መልስ ባደረኩበት ጊዜ ሼኩን በቅርብ ያወቃቸው ስትመጣ በጣም ውስጣቸው በቃ ልዩ የሆነ ኢትዮጵያዊነት ታገኛለህ ሲል ነበር የገለጻቸውና ምናልባት ሼህ መሐመድ ሁሴን አላሙዲንን ያስለቀሰው ዘፈን ይህ ነው። ዘፈኑም ለድምጻዊው እስከ 2 ሚሊዮን ብር ሽልማት አስገኝቶለታል። እናንተም ተጋበዙ። ታዲያስ አዲስ ካገሩ ከየወርቁ ሰው ካገሩ ብዬ
ሀገር የሰው ነው እንደራሳይ ቢከፋውም ቢቸገርም ያዝንም ብቻ ያቀናበት ጉዳዩ ሞልቶ እስኪመልሰው አሜን ብሎ ዝም እንጂ ቢነኩታው ብቻዬን ሳዝን ሲከፋኝ ሀገሩ ከሞቀው ጎጆ ከክፍሽ ብርቅም ልቤ አብሮኝ ነው የሚፈቅርሽ አብሮኝ ነው የእምነት ማተቤ ሞት አይነግር ለሰው መቼም ወድዬ ባሰው አየሁት ሁሉን ዞሬ አን እንደምዬ እንዳገሬ አመይ አገሬን እኔስ አገሬን እናቴ እኔስ እናቴ ልቤ እየራበው ሆዴ ቢሞላ ጥሩም ትርፍ የለኝ ጎጆሽ ሲበርደኝ ኩርምት ስከፋ የሚሆነው ሰው የሚያምርበት ለካስ ባገር መቼ